በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ልዑል እግዚአብሔር ከሁላችን ጋር ይሁን አሜን። አሁን የሚያቀርብላችሁ አይነ ጥላ የሚለው የትኛው አጋንንት ነው የሚል ነው። ክፋላን። ስለዚህ ወዳጆቼ ለቤተሰባችሁና ለጓደኞቻችሁ ሼር በማድረግ አካፍሏቸው። ወዳጆቼ ሆይ ብዙዎቻችሁ ስለ አይነ ጥላ መንፈስ ከአባቶች ከሌሎችም ሰዎችም ሰምታችኋል። ስለ መንፈስ ጠባዩ መረጃው ስለሌላችሁ መንፈስን ቀላል አድርጋችሁ ታያላችሁ እንደ ማንኛውም አጋንንት እንጂ ያን ያህል በሕይወታችን ላይ ጥንቅ መሆን አደገኛና ክፉኛ ጉዳት እንደሚያደርስብን አናውቅም። አይነ ጥላ ከጽንሰት ከውልደት ከወጣትነት እስከ ሽበት ሕይወት አብሮን በመኖር እንደሚዋጋን አናውቅም። በተለምዶ አይነ ጥላ ብለን የምንጠራው ሌላ ሳይሆን ራሱ አጋንንት ነው። አጋንንቱ በእውቀታቸው በአስተውሎታቸው በሕይወት መንገዳቸው ላይ የእንቅፋት ጥላ ስለሚሆን ነው በተግባሩ አይነ ጥላ የሚለው ስያሜ ያገኙ። መንፈሱ በውስጣችን አሽምቆ ተደብቆ ከተፈጥሮ ባህሪያችን ጋር ተስማምቶ እና አድብቶ ስለሚኖር ነው ደገኛው የሚያደርገው። አይነ ጥላ የሚለው የመንፈሱ ስም ብቻ ሳይሆን ተንኮሉም ጭምር በጥንታውያን አባቶች ዘንድ ይታወቅ ነበር። አይነ ጥላ ሲባል ግር እንዳይላችሁ በምታውቁትና በሚገባችሁ ምሳሌ ላስረዳችሁ። ለምሳሌ ሀገራችን የመከላከያ ሰራዊት አለ። መከላከያ ሰራዊቱ አንድ ቢሆን በውስጡ ያሉት የአንዳንዳቸው የስራ ድርሻ ግን የተለያየ ነው። አየር ኃይል፣ እግረኛ፣ ታንከኛ፣ መድፈኛ ወዘተ ተብለው ይከፈላሉ። ግን አየር ኃይልም እግረኛም ታንከኛም መድፈኛም ሁሉ ወታደሮች ናቸው። የአጋንንት ሰራዊትም ያውል ስማቸው አጋንንት ቢባሉም በስራቸው እንደ የተንኮል ድርሻቸው ስማቸው ይለያያል። ለምሳሌ ዛሪ አጋንንት ነው። ግን ዛርን ከሌሎችን አጋንንት ልይ የሚያደርገው ራሱን እንደ ፈጣሪ ማየትና አምልኩኝ ማለት ነው። አምልኩኝ ስገድሉኝ ገብሩልኝ ስለሚል ነው ዛሬ የተባለው። የአለቃ ኪዳነ ወልድ ክፋሌ መጽሐፍ ሰዋስው ወጌስ መዝገበ ቃላት ሐዲስ። ዛሬ የሚለውን ቃል ልዩ ባዕድ ጣዖት መንፈስ ጋኔን በሰው እያደረ ሰውን የሚያሴት በማለት ይተርጉመዋል። የዛሬ ወላጅ አጋንንት ነው። በሰዎች ላይ ድዌ በመሆን የሚያደርግ ነው። የዛሬ ቡዳ አጋንንት ነው። በሰዎች ዓይንና ውበት በመግባት ደም ግባትን የሚያጠፋ ደምን ሞቶ ወደ ሞት የሚገፋ አጋንንት ነው። የዝሙት መንፈስ አጋንንት ነው። የሥራ ድርሻው ሰዎችን ደካማ ስጋና ምቹ ሁኔታን በመጠበቅ በዝሙት ጥንቅ ቅድስናን ከሰዎችን የሚያርቅ ነው። የጭንቀት መንፈስ አጋንንት ነው። ሰዎችን በማስጨነቅ ለእንግልት እና ለእብደት የሚዳርግ አጋንንት ነው። የሰላቢ መንፈስ አጋንንት ነው። የሰዎችንም በረከት የገንዘብ እና ሌሎችንም ነገሮች እየሰለበ የሙሉ ጎደሎ አድርጎ የሚያስቀር አጋንንት ነው። የቁራኛ መንፈስ አጋንንት ነው። ሰዎችን በበሽታ ተመስሎ በመቆራኛ ከአልጋ የሚያውል አጋንንት ነው። የአዝም መንፈስ አጋንንት ነው። በተሰጠን እውቀትና ብልሃት እንዳንጠቀም አፍዝዞ አደንዝዞ ባዶ የሚያደርገን አጋንንት ነው። ጠራሞና ደራሞ አጋንንት ናቸው። በእንቅልፍ በመምሰል የሚደቡትን የሚጫጩንን ኢላፍ እንቅልፍ የሚጫኑብን አጋንንት ናቸው። ምታት አጋንንት ነው። ታስቦ ወደ ሰዎች እንዲገባ የሚደርግበት ሰይጣናዊ አሰራር ቢሆንም በሰው ላይ ተመትቶ የሚቁራኛው አጋንንት ነው። አጋንንቱ ሰዎች ባላቸው ጥሩ ነገር ላይ ለእንቅፋትነት የሚውል አጋንንት ነው። መስተፋቅር አጋንንት ነው። ሰዎችን ያለ ፍላጎታቸው ያለ ውዴታቸው አንድን ሰው በአጋንንታዊ ጥበብ እንዲያፈቅሩ አብረው እንዲኖሩ የሚያደርግ አጋንንት ነው። መስተዋድድ አጋንንት ነው። ሰውን ሁሉ በአንድነት ተስማምተው እንዲወዱ የሚያደርግ አጋንንት ነው። ዝንየት አጋንንት ነው። ወንድን በሴት ሴትን በወንድ እየተመሰለ በህልም ሌሊት ወይም በተኙበት ገሃድ የሚመሰል ሩካቤው በህልም የሚፈትን አጋንንት ነው። አብሬ አንክረት አጋንንት ነው። መንፈሱ በመተት መልክ በቅናትና በተንኮል
የሚደገም ወደ ሰዎች የሚገባ ነው። ያለ በቂ ምክንያት ከሞቀ ቤታችን፣ ከቤተሰባችን፣ ከስራ ገበታችን ተሰደን ሀገር ለሀገር እንድንዞር እንድንከራተት የሚያደርግ ነው። ወዳጆቼ ሆይ እነዚህንና ሌሎችን ወደፊት በዝርዝር ብናያቸውም ሁሉም አጋንንት ናቸው። ስያሜያቸው የሚለያዩ በግብራቸው፣ በተንኮላቸው፣ በአጋንንታቸው ተልእካቸውን ነው። ስለዚህ አይነ ጥላ የሚባለው አጋንንት ቢሆንም የራሱ የሆነ ልዩ አጋንንታዊ ተልእኮ ስላለው ስያሜው ያገኘው ለዛ ነው። እንደ መከላከያ ሰራዊት አንዱ ሆነው በተልእኮና ሰውን በመፈተን በመሰቃየት የሰውን ሕይወት በመባላሸት የየራሳቸው ድርሻ አላቸው። ስለዚህ የነበረን ቆይታ እዚያ በቃል በክፍል 2 እስከሚመጣ በሰላም መቆየን። ስላዳመጣችሁን በጣም አመሰግናለሁ።